ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? እንደተለመደው የሚያማምሩ ስራዎችን ይዘን መጥተናል ማለት ነው። ውድ ተመልካቾቼ ወደ ሱሉላ ሀይቅ ሳንደርስ ማለት ነው፣ ወሎ ሀይቅ ሳንደርስ ሱሉላ የምትባለው ከተማ ላይ ነው ማለት ነው። ይሄን የምናደርሰው ውጪ ሆና ነው እህታችን ያዘዘችን። 3 እቃ ነው። እዚህ ጋር ድሬሲንግ መዋቢያ አለ። ሜትር ከ50 አልጋ አለ። ውድ ተመልካቾቼ ሜትር ከ50 አልጋ አለ። እዛ ጋር ደግሞ ቁም ሳጥን 4 ተከፋች አለ ማለት ነው። እንግዲህ ሶስቱንም ሙሉ መረጃ ነግራችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ሲጀምሩ ላይክ አድርጉ። ባይመቻችሁም ላይክ ማድረግ እንዳይረሳ። አመሰግናለሁ። እንዲሁም ለማሰራት የሚፈልጉ ሰዎች ጋር እንዲደርስ ሼር አድርጉት። ወደ ተመልካቾች አመሰግናለሁኝ። ወደ ስራው እንግዲህ እዚህ ጋር ከዚህ ሊጀምርላችሁ ወደ ተመልካቾች ድሬሲንግ ናት። እንግዲህ የምታምር መዋቢያ ናት። እዚህ ጋር ይሄ የመስታወት ፍሬም ብቻ አይደለም ይሄ ማለት ነው። ከጀርባው እንደዚህ በተንሸራታች ብዙ የኮስሞቲክስ እቃዎችን ማስቀመጥ እንድትችሉ እንደዚህ ብዙ ቦታ አላችሁ ማለት ነው። ወደ ተመልካቾቼ እንደምታዩት ቀለል ብሎ የሚንሸራተት ነው። ዲዛይኗም ደግሞ በጣም ነው የምታምረው። ውድ ተመልካቾቼ እኔ ወድጃታለሁ። ሀሳባችሁን በኮሜንት አስቀምጡ። ይሄ ቢስተካከል የምትሉትን ስታዙን እናስተካክላለን። እንዲሁም ደግሞ ለሚያዙን ሰዎች ሀሳብ እንሰጣለን ማለት ነው። የሚስተካከለውን የሰጣችሁንን ሀሳብ እዚህ ጋር ስላይደር የተገጠመላት መሳቢያ አለች። እንደዚህ 2 መሳቢያዎች ናቸው ተመልካቾቼ። በር አለ ከታች። እንግዲህ ከፍ ያለ ነገር አንዳንድ ነገር ማስቀመጥ ስትፈልጉ እንደዚህ አድርገን ሰርተናል። ስለዚህ ይሄንንም አሳይቻችኋለሁ። በዚህ በኩል ደግሞ እንደዚህ በር አድርገናታል። ውድ ተመልካቾች እንግዲህ በጣም የሚያምር ስራ ነው። እህታችን ምርጫ ከለሩም ወደ ቡታጅራ ያደረስኩት ስራ ነበር። ውድ ተመልካቾቼ ቀለሙ ያ ተመችቷት እህታችንም ደግሞ ወደ ቡታጅራ ያደረስከው አይነት ከለር ብላኝ በእንደዚህ አድርጌ አሳምሬ ቀብቼላታለሁ። እስኪ እናንተስ እንዴት አያችሁት? ወንበርም አለ። እንግዲህ ተመልካቾች እንደዚህ ወጣ ታደርጉና ትዋባላችሁ ማለት ነው። ይኸው እንደዚህ ሸርተት ታደርጋላችሁ። የምትፈልጉትን እቃ እያወጣችሁ እንደዚህ ዘጋርጋችሁ እንትን ትላላችሁ ማለት ነው። እንግዲህ ተመልካቾቼ በጣም ነው የምታምረው። ወንበሩ ደግሞ ውጭ ላይ አይደለም የሚቀመጠው፣ የራሱ እዚች ውስጥ ቦታ ስላለው እንደዚህ አድርጋችሁ ውጭ ታደርጋላችሁ ማለት ነው። ተመልካቾቼ ይሄን ይመስላል መዋቢያው። ቀረብ አድርጌ ደግሞ የጥራቱን ሁኔታ አሳያችኋለሁ። ወደ አልጋው ልሄድላችሁ ውድ ተመልካቾቼ። እዚህ ጋር መብራት የተገጠመለት ሜትር ከ50 አልጋ ነው። ከስከዛሬው የዚህን ዲዛይን ሰርቻለሁ ብዙ ጊዜ ታውቃላችሁ። ግን ከስከዛሬው ለየት የሚያደርገው ይሄ ከፍ ያለ ነው። ይሄ ማለት ነው ውድ ተመልካቾች ቁመቱ ይሄ 60 ሳንቲም ነው። አሁን እስከዛሬ የምጠቀመው 50 ሳንቲም ነው። ይሄ ግን ከፍ ይበል ብላኝ 60 ሳንቲም ነው ማለት ነው። ራስጌው ላይ ያለው ዲዛይን ደግሞ ግርጌውም ላይ እንዲኖር ብላ ግርጌው ላይ አድርጌበታለሁ ማለት ነው። ውድ ተመልካቾቼ እንግዲህ የዚህን አሰራር ይሄ ደግሞ ኮሜዲ ነው ውድ ተመልካቾቼ፣ ተንቀሳቃሽ ነው። እንደዚህ ማንሳት ትችላላችሁ። ወደ ተመልካቾቼ ጠጋ ብላ አሳያቸው በዛ በኩል እና ይሄን ይመስላል ወደ ተመልካቾቼ። ተንቀሳቃሽ ነው ይሄ። ስትፈልጉ አሁን አንዳንድ ጊዜ ዲዛይን መቀያየር ይፈልጋሉ የቤቱን ሁኔታ ማለት ነው። ይሄንን ልክ የሆነ ቦታ ራቅ አድርጋችሁ እንደ መቀመጫ ያገለግላል። ወንበራችሁን እንትን ብላችሁ እዚህ ጋር እንደ ድሬሲንግ ያገለግላል ማለት ነው። ከዚህ ወረድ ስትሉ ተስተካክላችሁ ምናምን ወደ ሌላ ቦታ ትሄዳላችሁ ማለት ነው። ወደ ተመልካቾቼ ይሄ ተንቀሳቃሽ ነው እንደነገርኳችሁ። ማብሪያ ማጥፊያ አለ። የቻርጀርም ቦታ አለ። ወደ ተመልካቾች መሳቢያ ደግሞ በዚህ በኩል አለ። ይሄን ይመስላል አልጋው። ቀረብ እያደረኩ ደግሞ በደንብ አሳያችኋለሁ። እዚህ ጋር ግርጌ ላይ ወደ ተመልካቾቼ እንግዲህ በጥራት ነው የተሰራው። እስኪ ወይ በባትሪ በደንብ አሳያችኋለሁ። ጠጋ አድርጌ
ባትሪውን አውጣት። ወደ ተመልካቾች ግርጌውን ላሳያችሁ። ይሄው ጥራት አለው ማለት ነው። ወደ ተመልካቾች ይሄው ወደ ተመልካቾች በቻልነው ሞክረናል። እንግዲህ አሁን እቺ እህታችን ውጭ ሆና ነው ያዘዘችን፣ ግን ውጭ ሀገር ናት አታየንም ወይ እንደዚህ ብለን እንትን የደበቅነው ነገር የለም። በቻልነው ጥርት አድርገን ነው የሰራነው። ውድ ተመልካቾች ይሄ ይመስላል። በዚህኛውም በኩል ያለው ኮሜዲ ነው፣ ተንቀሳቃሽ ነው። ውድ ተመልካቾች በዚህም ያለውን አሳያችሁ። ተንቀሳቃሽ ነው። እዚህ ጋር ይሄ ይነሳል ማለት ነው። ኮሜዲ ነው። ውድ ተመልካቾች ማብሪያ ማጥፊያም አለ፣ ቻርጀርም ቦታ አለ። ያው መሻማት የለም ማለት ነው። ውድ ተመልካቾች እዚህ ጋር መሳቢያ አለ። እዛ ጋር ሆነ አሳያችሁ። ይሄው ውድ ተመልካቾች ስላይደር ነው እንግዲህ እንደዚህ ወጣ አድርጋችሁ ብዙ ነገር መያዝ የሚችል ነው ማለት ነው። ውድ ተመልካቾች እንደዚህ ውድቅ አይልም፣ በተንሸራታች ነው የተሰራው። ይህን ይመስላል ማለት ነው። ውድ ተመልካቾቼ ስለ አልጋው ሀሳባችሁን አስቀምጡ። በቻልነው እኛ ጥርተን ሰርተናል ብለናል። እናንተ ጋር ደግሞ የሚስተካከል ነገር ስለሚኖር ለእናንተ ይታያችኋል ብዙ ነገር እኛ ያላየ ነው። ስለዚህ እናስተካክላለን። በኮሜንት አስቀምጡልኝ ማለት ነው ሀሳባችሁን። ውድ ተመልካቾቼ ይሄ ደግሞ 2 ሜትር ከ20 ነው ቁም ሳጥኑ። ቁመቱ ደግሞ 2 ሜትር ከ50 ነው። ውድ ተመልካቾቼ የባለፈው አሁን ቡታጅራ የሄደው እህታችን በዚህ በኩል መስቀያ ነው፣ የልብስ መስቀያ ነው እንደዚህ። በዚህኛውም ደግሞ እንደዚሁ የልብስ መስቀያ ነው ያዘዘችን ነበር ማለት ነው። የዚህኛው እህታችን ደግሞ ግን እንደዚህ ነው ማለት ነው። መሳቢያ አለ እዚህ ጋር ስላይደር የተገጠመለት መሳቢያ አለ። ቁልፍም አድርገንለታል ውድ ተመልካቾቼ፣ ቁልፍ አድርገንለታል። ውስጡም ክፍልፋዩ እንደምታዩት ነው ማለት ነው። ክፍልፋዩ ደግሞ አነሰ ካላችሁ እንጨምርበታለን፣ እንደ ትእዛዛችሁ ነው። በዚህ በኩል ደግሞ እንደዚህ ክፍልፋይ አንፈልግም ልብስ መስቀያ ነው ካላችሁ ልብስ መስቀያ እናደርገዋለን፣ ክፍት እናደርገዋለን ማለት ነው። ውድ ተመልካቾቼ ይሄን ይመስላል። ይሄና በዚህ በኩል ያለው ተመሳሳይ ነው። ይሄው መሳቢያ አለ። በዚህም ያለውን ቁልፍ አድርገንበታል። ይሄው ተመልካቾች በዚህ ጋር ደግሞ የልብስ መስቀያ አለ ማለት ነው። ተመልካቾች ትንሽ ቦታው እንትን ስለሚል ይሄኛው ወደዚህ ይሄኛው ደግሞ ወደዚህ ይላል ማለት ነው። ማጠፊያ ላይ ችግር ኖሮ እንዳይመስላችሁ ቦታው ትንሽ ዘቅዘቅ ያለ ስለሆነ ነው ማለት ነው። በዚህ ጋር የልብስ መስቀያ አለ ውድ ተመልካቾች። እንደገና አጠር ያለ ልብስ መስቀያ ማለት ነው። እዚህ ጋር ሜትር ከ20 ነው፣ ሜትር ከ20 ምናምን ነው። እዚህ ጋር አጠር ያለ ነው። በዚህ የተጣጠፉ ልብሶችን ታደርጋላችሁ ውድ ተመልካቾቼ። በዚህም ደግሞ የዳርና የዳሩ መክፈያ ሆኖ በዚህ በኩል ያለው ልብስ መስቀያ ይሆንልኝ ሙሉውን ካላችሁ እንደ ሐሳብ ይሄንን አንስተን ሙሉ የልብስ መስቀያ እናደርገዋለን ማለት ነው። ሐሳባችሁን አስቀምጡልኝ። እቺ እዚህ ጋር ትቆልፋላችሁ መጀመሪያ፣ ከዛ እንደዚህ ታደርጋላችሁ ማለት ነው። ይሄን ይመስላል። ከላይ እንግዲህ ብዙ ጊዜ የማትጠቀማቸውን ወይም የኮምፎርት ማስቀመጫ ይባላል እንግዲህ እንደ ተመልካቾቼ ስራችን ይሄን ይመስላል። እንዴት አያችሁት? አጠቃላይ ስራውን ኮሜንት አድርጉ። ላይክ ያላደረጋችሁ ላይክ አድርጉ፣ እንዲሁም ሼር አድርጉልኝ። ቀረብ አድርጌ ደግሞ አሳያችኋለሁ። እንደ ተመልካቾቼ ሼር ይደረግ ይሄ ስራ። ይሄው ውድ ተመልካቾቼ በቻልኩት አጥርቼ ሰርቻለሁ ብያለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይሄው ቁም ሳጥኑ ይሄን ይመስላል። አልጋውንም ቀረብ አድርጌ አሳያችኋለሁ። ነገር ግን ብዙ ማሰራት የሚፈልጉ ሰዎች ስላሉ ሼር አድርጉልኝ ውድ ተመልካቾቼ። ይሄው አልጋው እንግዲህ ራስጌው ይሄን ይመስላል ውድ ተመልካቾቼ። እቺንሳ እንዴት አያችኋት? እዚህ ጋር ራስጌው ይሄን ይመስላል። እዚህ ጋር ኮሜዲ ነው፣ ተንቀሳቃሽ ነው ብያችኋለሁ። በዚህ ጋር ይሄ እንደዚህ
ይሄን ዲዛይን ይዞ ይነሳል ማለት ነው። ኮመዲኖ ይሄን ይመስላል። ግርጌውንም ቅድም አሳይቻችኋለሁ ውድ ተመልካቾቼ። እንግዲህ ብዙ አይነት የአልጋ ዲዛይኖች አሉ፣ ብዙ አይነት የቁም ሳጥን አሰራሮች አሉ። በምታዙ ሰዓት እንግዲህ እናስመረጣችኋለን። ምናልባት ሌላም ጋር ደግሞ ወዳችሁት ይሄንን ቢሰራልን ብላችሁ እንትን ያላችሁት ያዘጋጃችሁት ካለ እሰራላችኋለሁ ማለት ነው ውድ ተመልካቾቼ። ስልክ ቁጥር ትፈልጋላችሁ ብዙ ጊዜ ስልክ ቁጥር 0920 36 36 34 ላይ ደውሉልን ውድ ተመልካቾቼ። ሁሉም የኢትዮጵያ ከተሞች ላይ በገጠርም በከተማም ሰርተን እናደርሳለን ማለት ነው። እናመሰግናለን። የዛሬው ቪዲዮ ይሄንን ይመስላል። እንግዲህ ላይክ ይደረግ፣ ሼርም አድርጉ፣ ሰብስክራይብ አድርጉ። ይጠቅማችኋል። ብዙ የሚያማምሩ ስራዎችን ቻናላችን ውስጥ ለቀናል። ገብታችሁ እዩ። የወደዳችሁት ካለ እንሰራላችኋለን ማለት ነው። እናመሰግናለን። ቻው